ስለ ሊስት አፕሊኬሽን ባጭሩ አጠቃቀሙን እናስረዳችኋለን። ከስልካችሁ ሊስት አፕ ብላችሁ በማውረድ ወይም ከዚህ ከገባችሁ በኋላ በዚህ መልኩ መጠቀም ትችላላችሁ። በዚህ አፕ ሁለት ቨርቹዋል ኪቦርዶች አሉ። አንደኛው ከዚህ ጋር ይገኛል። ከዚህ እንደምታዩት ይህ የሚያገለግለው ስም ለመፈለግ ነው። ከዚህ ስም ለመፈለግ ሃን ፊደል በማስገባት ለምሳሌ ሃን የሚለውን በማስገባት በዚህ መልኩ ከዚህ ጋር ታወጣላችሁ። ከዛ በዚህ በሃ የሚጀምሩ የስሞችን ዝርዝር ማለት ነው። በሃ የሚጀምሩ በሃ ፊደል የሚጀምረውን ስም በቀጥታ ያቀርብላችኋልና በዚህ እንደዚህ መፈለግ ትችላላችሁ። ሁለተኛው ኪቦርድ ከዚህ ጋር ይገኛል። ይህ የሚያገለግለው ስም ለማስገባት ነው። ከዚህ ጋር እንደምታዩት ይህንን በመጨቆን ከዛ እንደዚህ ፊደሎችን ያቀርብልናል። ለምሳሌ ለማ ብዬ ለመጣፍ ለሚለውን ስጨቁነው ከለ እስከ ሎ ያቀርብልናል። ከዚህ መርጬ ለሚለውን ጨቁናለሁ። ከዛ በመቀጠል ከመ እስከ ሟልላችሁ ማ ሚለውን ጨቁናለሁ። ከዛ ይኸው ለማ ብዬ ከታፍ በኋላ ከዚህ ጋር እንደዚህ ያጠፋውና እዚህ ጋር ይሄን ክሊክ አደርጋለሁ ማለት ነው። ቀጥታ ስሙ ታክሏል ይላል። ስሙን በዚህ መልኩ ማስገባት እችላለሁ። ይህንን የሰራ ነው ለምንድን ነው? ከአፕሊኬሽናችሁ የአማርኛ ኪቦርድ ቪርቹዋል የአማርኛ ኪቦርድ ለሌላችሁ ሰዎች ነው። ከቴሌፎናችሁ ከስልካችሁ የአማርኛ ኪቦርድ ካላችሁ በዛ መጠቀም ትችላላችሁ። በዚህ መልኩ ማለት ነው። ይሄ አሁን ለምሳሌ ከዚህ የኔ የአማርኛ ኪቦርድ አለ። በዚህ መልኩ የፈለጉትን መጣፍ የፈለጉትን ማስገባት እችላለሁ። ኦኬ፣ በዚህ መልኩ እዚህም እንደዚሁ ይህንን ቪርቹዋል ኪቦርድ አፕሊኬሽን የጫነው ለምንድን ነው? ይህን ቪርቹዋል ኪቦርድ አፕሊኬሽን የጫነው ከቴሌፎናችሁ ከስልካችሁ የአማርኛ ኪቦርድ ለሌላችሁ ነው። ኦኬ፣ ከዚህ በመቀጠል ይህ አፕሊኬሽን በሶስት ዋና ዋና ቋንቋዎች አገልግሎት ይሰጣል። አንደኛ በእንግሊዘኛ። ኦኬ፣ በእንግሊዘኛ በዚህ መልኩ እንግሊዘኛውን የሚለውን እዚህ ጋር እንደጨቆናችሁ በሙሉ ኦቶማቲክ ማለት ነው ይቀይርላችኋል። በሙሉ የስሙ ዝርዝርን በእንግሊዘኛ መጠቀም ትፈልጉ አፕሊኬሽኑ ወደ እንግሊዘኛ ይቀየርላችኋል በሙሉ ማለት ነው። በአማርኛ ሁለተኛ በአማርኛ ነው። በአማርኛም በዚህ መልኩ ይቀየራል። ሶስተኛ በዕብራይስጥ ወይም በሂብሩ። ኦኬ፣ በሂብሩ መጠቀም ነው ትፈልጉ በዚህ መልኩ እንደዚህ ማለት ነው ቀጥታ ይቀየርላችኋል። አውቶማቲክ ሁሉንም ማለት ነው። አጠቃቀሙንም አጣጣፉንም። ኦኬ፣ ከዛ በመቀጠል ላሳያችሁ ፈልገው ከዚህ ማለት ነው ፊደሎችም አሉ። ለምሳሌ የዕብራይስጥ ፊደላቶች ካሌፍ እስከ ታፍ አሉ ከዚህ ማለት ነው። እነዚህ የሚያገለግሉትኝ ስም ለመፈለግ ነው። ስም ለመፈለግ እንደዚህ በቀላሉ የምትፈልጉትን ባለፍ የሚጀምረውን ስም ዝርዝር ማለት ነው እንደዚህ ይሄንን ክሊክ ስታደርጉ ቀጥታ ባለፍ የሚጀምሩትን የስም ዝርዝር ያቀርብላችኋል። ለምሳሌ እዚህ ላይ ኦሸር አለ ያለት ኢቲ ምና ወዘተ። አማርኛም እንደዚህ ከአማርኛም ከሀ እስከ ፐ አለላችሁ። ይሄም የሚያገለግለው ዘሴም የስም ዝርዝሮችን ለመፈለግ ነው። በቀላሉ ማለት ነው። ተሎ ሰከንድ ባልሞላ ውስጥ የፈለጋችሁትን ስም ማግኘት ትችላላችሁ ማለት ነው። እነዚህን በመጠቀም አሁን እንትን ያስገባነው አለ ለማ የሚለው ላቀ ወዘተ በቀላሉ በላይ የሚጀምሩትን የስም ዝርዝሮች ያቀርብልኛል ማለት ነው። መም እንደዚሁ ወዘተ። ኢብሮ አለ እዚህ ጋር ኢብሮም ከኢብሮን አልፈ እንትን አይተናል። እንግሊዘኛ በሶስተኛ ደግሞ እንግሊዘኛ ከኤ እስከ ዜድ አለ። በእንግሊዘኛም እንደዚሁ የፈለጋችሁትን ስም በእንግሊዘኛ መጠቀም ይቻላል። በእንግሊዘኛ የጣፋችሁ ካለ ደግሞ በዚህ መልኩ ያቀርብላችኋል ማለት ነው። ከዚህ በመቀጠል ሌላ እዚህ ጋር ይህ ምንድነው የሚያገለግለው? ስም
ለመፈለግ ያገለግላል። እዚህ ጋር ስም ለማስገባት ከዚህ ስም ለማስገባት ወደ እንግሊዝኛ ልቀይረውና ወደ አማርኛ ልቀይረውና ከዚህ ስም ለማስገባት እዚህ ጋር ትጨቁናላችሁ። ከዛ ትጽፋላችሁ የፈለጋችሁትን ስም ከዚያችን የመደመር ምልክቷ ማለት ነው ትጨቁናላችሁ። ቀጥታ ስሙን ይመዘግብላችኋል። ስሙ ለፈለገ ደግሞ ከዚህ ከላይ ሁለት ምርጫዎች አሉ፣ ሰርች ማድረጊያ ማለት ነው። ኦኬ ሌላ ስሞችን ለመቀየር ወይም ለመሰረዝ ከዚህ ጋር መጠቀም ትችላላችሁ። ኦኬ ከዚህ ጋር ስሞችን ኤዲት ማድረግ ትችላላችሁ። ለማ የሚለው ለምሳሌ ማስተካከል ወይም ኤዲት ማድረግ ብፈልግ ነው ለማ እና አበበ እንበለው ለምሳሌ ማለት ነው። እዚህ ጋር አሁን ለመጨመር ነው ማለት ነው። ስም ለመጨመር በዚህ መልኩ ኦኬ በዚህ መልኩ እንደዚህ አድርጌ ይህንን ኤዲት ማድረግ ይችላል። እዛችንን ምልክታችን ጨቁናታለሁ ቀጥታ ኤዲት ያደርግልኛል ማለት ነው። ለመሰረዝ ለማ የሚለውን ለምሳሌ ለመሰረዝ ከዚህ ጋር ይሄን ጨቁኖ አውቶማቲክ ቀጥታ ይሰረዝልኛል፣ ያስወግደዋል። ኦኬ ኤዲት ማድረግ እዚህ ላይ ያለላችሁ ስሞችም አሉ ማስተካከል ለምትፈልጉ ወይም ደግሞ ምን ያህል የሚለውን ማስተካከል ለምትፈልጉ እዚህ ጋር ኤዲት ማድረግ ትችላላችሁ። ለመሰረዝ ደግሞ እዚህ ጋር ዲሊት ለማድረግ ማለት ነው ከፈለጋችሁ። ሌላ ስለ አፕሊኬሽን ነው። በዚህ መልኩ ባጭሩ እንግዲህ ይህን ይመስላል። ይህ አፕ እንደሚያገለግላችሁና እንደምትወዱት ባለሙሉ ተስፋ አለን። ይህን ይመስላል። በዚህ መልኩ እንደሚጠቅማችሁና እንደሚያገለግላችሁ ተስፋ አለን። ይህን አፕሊኬሽን ዳውንሎድ በማድረግ ስልካቸው ላይ በመጫን ተጠቀሙበት። እንዲሁም ለሌሎች ለሚያስፈልጋቸው ሰዎች ሸር በማድረግ አድርሱልና